የእግዚአብሔርን ቃል ሰባኪ ሕያው አያረገውም። ሰባኪውን ሕያው የሚያረገው ቃሉ ነው። በጣም ምርጥ ሰባኪ የእግዚአብሔርን ቃል ሕያው አያረግም። የእግዚአብሔርን ቃል ደካማ ሰባኪ ሙት አያረገውም። የእግዚአብሔር ቃል ያለ ደጋፊ ሕያው ነው፣ በራሱ ይኖራል። የእግዚአብሔር ቃል ከዘፍጥረት ጀምሮ እስከ ራእይ ድረስ ያለው ሙሉ መጽሐፍ ቅዱሳችንን የሚያመለክት ቃል። የሆነ ቀን ስትሰበኩ ድንገት የሚመጣላችሁ መልእክት ማለት አይደለም ትርጉሙ። ለምሳሌ እየጸለያችሁ እያለ ወደ ልባችሁ ተወርውሮ የሚመጣ ቃል አለ። እሱኛውን ቃል ሬማ ነው የሚለው። ይሄ የሚያመለክተው እየጸለይን እያለ ድንገት ወደ ልባችን ተወርውሮ የሚመጣውን ለጊዜው የሚላከውን መልእክት ሳይሆን ተጽፎ የተቀመጠውን ሙሉ መጽሐፍ ቅዱሳችንን የሚያመለክት ሐሳብ ነው። the whole scripture ሙሉ መጽሐፍ ቅዱስ ማለት ነው። አንዳንዴ የእግዚአብሔር ቃል ሲል ቶሎ ወደ ልባችን የሚመጣው በተለያዩ አይነት መንገዶች ስንሰበክ ሊሆን ይችላል፣ ስንጸልይ ሊሆን ይችላል፣ ሲዘመር ወደ ልባችን ተወርውሮ የሚመጣው ነገር ነው የእግዚአብሔር ቃል ብለን በጣም ብዙ ጊዜ ወደ አይምሮአችን የሚመጣው። ከመጀመሪያው መጽሐፍ እስከ መጨረሻ ያለው 66ቱ መጽሐፍ የሰማይ ላይብረሪ ማለት ነው። ሙሉ የእግዚአብሔር ቃል ነው። መርጣችሁ እንዳታነቡ። የእግዚአብሔር ቃል አለና ሕያውና የሚሰራ ነው። የትኛው የእግዚአብሔር ቃል? ሙሉ መጽሐፉ። በጣም የተለየ ኃይል አለው የሚባል ቃል የለም። ሁሉም ቃል እኩል ነው። በጣም የተለየ ጉልበት አለው የሚባል ምዕራፍ የለም። ሙሉ መጽሐፍ ቅዱሱ ጉልበታም ነው። እንዳልኳችሁ ነው። ለጊዜው ስጸልይ ተወርውሮ የሚመጣልኝ ቃል ወይንም ሬማ ተብሎ የሚላከው የጊዜው ቃል ካለውበት ነገር ምንጭቅ አድርጎ ሊያወጣኝ ይችላል። አት ዘ ሞመንት እግዚአብሔር ለኔ ብሎ ስለላከው ካለውበት ነገር አወጣኝ እንጂ ከሌሎቹ ከተጻፉት ቃላቶች የበለጠ ስለሆነ አይደለም። የእግዚአብሔር ቃል ሁሉ ሕያው ነው። ሕያው ነው ማለት አክቲቭ ነው ማለት ነው። የተቀመጠውም ፕሬዘንት ቴንስ ነው። ባነበብከው ሞመንት ይሰራል። ባሰብከው ሰዓት እየሰራ ነው። አክቲቭ ነው። ፓሲቭ አይደለም። የእግዚአብሔር ቃል ይሰራ ነበር አይባልም። የእግዚአብሔር ቃል ሕያው ነው። አሁን እንዲህ እየሰማችሁት ሕያው ነው። እያነበብነው ሕያው ነው። እኔ የምናገረው ቃል አለ ከአፌ የሚወጣው ቃል። ምክንያቱም ጌታችን ኢየሱስ ክርስቶስ እግዚአብሔር ወልድ ነው። የእግዚአብሔር ቃል ነው ከአፉ የሚወጣው። ጌታ ኢየሱስ ክርስቶስ ያወራው እንጂ እግዚአብሔር ቃል ነው። እንደው ተሱ አፍ ይውጣ እንጂ ከወጣበት ሞመንት ጀምሮ እግዚአብሔር ቃል ነው። ኢየሱስ ካለ ከዛን ቀን ጀምሮ ያ ቃል ስታንዳርድ ነው። ስንዴ ኢየሱስ እስካወራበት ቀን ድረስ 7 ታፈራ ይሆናል። ኢየሱስ 80 ታፈራለች ካለ ከዛን ቀን ጀምሮ 80 ነው የምታፈራው። ሂዝ ጋድ እና እንደዚህ ያለ ከአፌ የሚወጣ ቃሌ ሕይወትም ነው መንፈስም ነው። ጥላሁንን በሕይወት የሚያኖረው ይሄ ቃል የእግዚአብሔር ቃል ሕያው ነው። ያለ አጋዥ ያለ ደጋፊ ከባለቤቱ የተነሳ ሕያው ነው። ሲወራ ካፉ ሲወጣ በባለቤቱ ስልጣን ልክ ይወጣል። ማንም ደካማ አሳጥማጅ መንገድ ላይ የተገኘ ቀራጭ ሊያወራው ይችላል። የእግዚአብሔር ከሆነ ግን ጥል ነው የሚያደርግህ። ሕይወት ሰጪ ሕያው የሆነ መንፈስ አለበት አይደለም ያለው ነው ያለው። ዝናብና በረዶ ከሰማይ እንደሚወርድ ምድርንም እንደሚያርሳት ታፈራና ታበቅል ዘንድ እንደሚያደርጋት ለዘሪ ዘርን ለበላተኛ መብል እንድትሰጥ እንደሚያደርጋት እንዲሁ ከአፌ የሚወጣ ቃሌ የምሻውን ያደርጋል የላኩትንም ይፈጽማል እንጂ በከንቱ ወደ እኔ አይመለስም። ከአፌ የሚወጣ ቃሌ አለ ሲሉት የምሻውን ያደርጋል የላኩትንም ይፈጽማል እንጂ በከንቱ ወደ እኔ። እግዚአብሔር ይናገር እንጂ ምድረ በዳ ኤደን ነው የሚሆነው። እግዚአብሔር ያወራ እንጂ በረሃ ገነት ነው የሚያደርግ። ተግተ ለፍተ የማታመጣውን እግዚአብሔር ያወራ ብቻ። እግዚአብሔር ከተናገረ የሆነ ነገር አለ። የምሻውን ያደርጋል አለና እልከዋለሁ አለ የላኩትን ደግሞ ይፈጽማል። ዝም ብዬ እንደው ደስ ብሎኝ አልልም አለ። ተልእኮ አለው አለ የላኩትንም ይፈጽማል እንጂ እንዲህ በከንቱ ዝም ብሎ ኤኮ አስተጋብቶ ከተራራ ተራራ ተጋጭቶ ምናምን ተመልሶ ልሰማው አይደለም የምናገረው አለ። አድርጎ አለ ወደ እኔ ይመጣል አለ። ሲመጣ ጨርሶ ነው የሚመጣው አለ። ፉልፊል አድርጎ ሰርቻለሁ ይለኛል አለ እና ልኬው አይቀርም አለ። ይመጣል አለ ጨርሶ ይመጣል አለ። የማንም ቃል ይሞታል፣ የእግዚአብሔር ቃል ብቻ ነው ሕያው። የእግዚአብሔር ቃል የእግዚአብሔር ነው፣ የሰው አይደለም፣ የኔ አይደለም፣ ተጠንቅቀን የጻፍነው ታሪክ አይደለም። ያረጁ ታሪኮች ስብስብ አይደለም። የእግዚአብሔር ቃል ሕያው ነው። ቃል ሲሉት እንደ እሳት ነው። ቀጥሎስ ድንጋይ እንደሚያደቅ መዶሻ። ምን ማለት ነው? ይምጣ እንጂ አለ እግዚአብሔር። ሐሰተኛ ምናምን የእግዚአብሔር ቃል እስኪመጣ የእግዚአብሔር ቃል የማይገልጠው ነገር የለም። የእግዚአብሔር ቃል ይምጣ። ምንም ነገር መዶሻ ነው፣ ግን ጥል ነው የሚያደርግ። ውስጥ የተደበቀው ልብን ብቅ ያደርግባል። ገንጥሎት ከላይ ያለው ይሄ አርቲፊሻሉን ይገነጥለዋል። በዚህ እኔ ወደ ሕዝቤ የምመለሰው በቃሌ ነው አለ። በትምህርቴ በእውነት በነቢያቴ አይደለም ያለው እግዚአብሔር። በቃሌ እመለሳለሁ አለ። ቃሌን ልኬ እኔ ማን እንደሆንኩኝ ሕዝቤ እንዲያቀረጋለሁ አለ። አገልጋዮቼ ይመልሱኛል አይደለም ያለው እግዚአብሔር። ቃሌ ቦታዬ ላይ ያመጣኛል።
የእግዚአብሔር ቃል እንዲሰራ አልረዳውም። በእኔ እንዲሰራ እኔ ፈርታይል ግራውንድ ልሆን እችላለሁ፣ ምቹ መሬት ልሆን ይሆናል እንጂ ከዛ ውጪ እግዚአብሔር ቃል የሚሰራውን ስራ ከኔ ኃይል ተበድሮ አይሰራም። የሚፈልገኝ እንድመቻችለት ብቻ ነው። በወንጌላት ላይ ጌታ ኢየሱስ ክርስቶስ ሲያስተምር እግዚአብሔር ቃል የተመሰለው ለምሳሌ አንዱ በዘር ነው። በዘር ሲመስለው በተለያየ መንገድ በተለያየ ቦታ ላይ የሚወድቁትን የመጀመሪያው መንገድ ዳር፣ ከዛ ቀጥሎ ያለው ጭንጫ ላይ፣ ከዛ ሁለቱ ደግሞ እሾህ አካባቢና መልካም መሬት ላይ የተዘራው አንድ ዘር ነው። አንድ ነው። አራቱም መሬት ላይ ያረፈው አንድ ዘር ነው። የሚቀበለው ልብና መሬት ነው አይደል የተለያየው? የሚቀበለው ልብ ነው የተለያየው። አቅሙ እኩል ነው የተዘራው ዘር፣ ተቀባዩ መሬት ነው አይደል? ለሚቀጥለው ውጤት እግዚአብሔር ሲልከው በእኩል ስልጣን፣ በእኩል ጉልበት፣ እኩል ህይወት ውስጡ አስቀምጦ ነው የሚልከው። በዘር ተመስሏል ማለት ምን ማለት ነው? ሕያው ነው የሚሰራ ነው የሚል ብቻ አይደለም፣ ፕሮሰስ ያደርጋል ማለት ነው። ሰው ውስጥ በተላከበት ሰዓት ስራ ይጀምራል። ፕሮሰስ አድርጎ ግን ማቹር ስታረግ ደግሞ አንደርስታንድ የምታደርገው ሌላ ነገር ደግሞ አለ። ልክ የእግዚአብሔር ቃል ሲላክ ወደኛ የመጣ ሰዓት፣ አሁን ዛሬ ለምሳሌ እየተማርን እያለ የገባን ነገር አለ። መንገድ ላይ እየሄድኩ ነው፣ ብዙ ነገር ገብቶኛ ቃል ዘር ውስጥ ያለው ህይወት ሞትን ማሸነፍ የሚችል ህይወት ነው። አፈሩን መቅደድ የሚችል ህይወት ነው። ገንጥሎት መውጣት ይችላል። ግን ግራውንዱ ፈርታይል መሆን አለበት። ስትሰማ ስትቀበለው የወደደውን እንዲሰራ እሺ ማለት ግን አለበት። ምን ማለቴ ነው? በእኔ አይነት መንገድ አይደለም የእግዚአብሔርን ቃል መስማት ያለብኝ፣ በእግዚአብሔር በኩል ነው የእግዚአብሔርን ቃል መስማት ያለብኝ። የእግዚአብሔር ቃል ማለት የፈለገውን ነው መስማት ያለብኝ። ተርጉሜው በእኔ ኮንቴክስት ውስጥ አስገብቼው አይደለም። ፍሬም ላደረገው አይገባም። የእግዚአብሔርን ቃል ነፃ መሆን አለበት። ፍሬም አታርጉት። የእግዚአብሔርን ቃል በሙሉ ኃይሉ እንዲሰራ በእግዚአብሔር በኩል ቆመ መስማት አለበት። እንደምፈልገው አድርጌ ከሰማሁትኝ በእኔ ሴታፕ ነው የምሰማው። በእግዚአብሔር በኩል ከሰማሁትኝ እንደ እግዚአብሔር ቃል በላይ ላይ ይሰራል። ኢነርጎን የሚለው ቃል ኤፊሽንት ነው፣ በቂ ነው ለሚሰራው ነገር፣ ለሚያደርገው ነገር በጣም አክቲቭ ነው፣ ኤፊሽንት ነው፣ ኢፌክቲቭ ነው፣ ደግሞ በጣም ውጤታማ ነው ሲሰራ። ቀጥሎ በጣም ኃይለኛ ነው። የእግዚአብሔር ቃል ሳይድ የሚያደርገው ለእግዚአብሔር ነው፣ ለእኔ ሳይድ አያደርግም። እኔንማ ሊበታትነኝ ነው የሚመጣው፣ ሊገነጣጥለኝ። የእግዚአብሔርን ቃል ሰምታችሁ ታማችሁ ከሄዳችሁ ትክክል ነው። ቆርጦ ማለት ነው፣ ገንጥሎ ኃይሉን ተጠቅሞ የሆነ ነገር ንቅል አድርጎት ገነጠለኝ እኮ አንተ አይራራልኝ። ልክ ነው። እንደዛ ከተሰማኝ መዶሻ ነዋ። የእግዚአብሔር ቃል ወደ እናንተ ከመጣ ምንም አያስፈልጋችሁ። ቃል የመጣላቸው ነው። አማልክት ናችሁ አላችኋቸው። አማልክት አይደሉም እኮ። የእግዚአብሔር ቃል ሲመጣ በላያቸው ላይ የሰራው እንደ ላኪው ነው። እነዚህማ አማልክት ናቸው ሲሉ ቃሉ የመጣላቸው ናቸው። እናንተ ግን በሕጋችሁ አማልክት ናችሁ አላቸው ሙሴን። የእግዚአብሔር ቃል እኮ ነው አይደል በሙሴ የሰራው። ሂድና እንዲህ አርግ እኮ ነው የሚለው። ሙሴ ፈልጎ የሚያደርገው ነገር የለም። ተሳስቶ አንዴ ፈልጎ ቢያደርግ ከከናን አስቀረው። በትርን አንሳ ሲለው ሲያነሳ፣ እግዚአብሔር ሲራመድ፣ ተናገር ሲለው ሙሴ ሲናገር፣ ከእግዚአብሔር የሰማውን እግዚአብሔር ሲሰራ፣ አምላክ ነው ሰው ነው ተባለ። ከአፉ ድምፅ አለ አለ። ድምፅና ቃል ይለያያል። ድምፁ እንደ ብዙ ውኆች ድምፅ ነው አለና ሴስሞስ ማለት እንደ መሬት መንቀጥቀጥ ነው። በዚህ በጣም ግርማ በተሞላ ድምፅ ውስጥ ግን አለ ቃል አለ አለ። ቃሉ በሁለት ወገን የተሳለ ስለታም ሰይፍ ጥርግርግ አርጎ የሚበላ ነው ማለት ነው ትርጉሙ። እግዚአብሔር በአንተ ህይወት ላይ ያላስቀመጠው ነገር ኮንሱም የሚያደርገው ቃሉ ልኮ የሆነ ቦታ ላይ አብሮኝ የኖረ የምትለውን የእግዚአብሔር ቃል ሲመጣ ይወስዷል። ቢያመኝም የእግዚአብሔር ቃል ነው የሚሻለኝ። ይመመኝ፣ የፈለገውን ያርገኝ፣ ለዘለቄታው የእግዚአብሔር ቃል ነው የሚሻለኝ እና በሁለት ወገን ይልና ከተሳለ ሰይፍ ይልቅ አይደለም ይላል። በሁለት ወገን የተሳለ ነው አይደለም እኮ አይደል? ይልቅ ስለት አለው። በጣም ሕያው ነው፣ ህይወት ሰጪ ነው። በተነበበ ሰዓት ደግሞ ሰራተኛ ነው፣ መዶሻ ነው፣ ሰይፍ ነው፣ አክቲቭ ነው። አንድ የምታነባት ቨርስ ይሄ ሁሉ ነች። አንዱ እሳት፣ አንዱ መዶሻ፣ አንዱ አይደለም፣ አንዱ ቃል ይሄ ሁሉ ነች። ሰይጣን ግራውንድ የሚያጣው ባይዘው በእግዚአብሔር ቃል ላይ ስትሆን ነው። ሰይጣን አንተ ላይ መቆሚያ አይኖረውም። የእግዚአብሔር ቃል ሲመጣ የሚመታው የሱን መቆሚያ ነው። መቆሚያ ግራውንድ ያደረገውን ነገር የእግዚአብሔር ቃል ሲመጣ ይመታዋል፣ ያፈርሰዋል። የእግዚአብሔርን ቃል ባወክበት በኩል ተመልሰ ባሪያ አትሆንም። እውነትን ታውቃላችሁ። እውነት አርነት ባወክበት በኩል ነፃነት ይቆያል። ሰይጣን ብዙ ጊዜ ግራውንድ የሚያደርገው ባላወቅንበት ሳይድ ነው ባይዘው። እኛም ደግሞ ያላወቅንበትን ሳይድ ብዙ ጊዜ መሸፈን የምንፈልገው በልምምድና በአሰራር ነው። በእግዚአብሔር ቃል እውነት፣ በእግዚአብሔር ቃል እውቀት ልባችሁም አይምሯችሁም የታጠቀ ይሁን። አያችሁ፣ የተሰቀለው ክርስቶስ እንሰብካለን ስንላውን ቅድም ይሄ እግዚአብሔር ቃል ነው። እኛ ግን የተሰቀለውን ክርስቶስን ሕያው ነው። አሁን በተባለ ሰዓት ይሰራል።
የሚሰራ ነው። ሌላ ነገር ህይወት ላይ ካለ ከተሰቀለ ውጪ ርዕስ ካለ ይገነጥለዋል። የእግዚአብሔር ቃል ሲመጣ ልትሰነጥቅ የማትችለውን ሰንጥቆት ይመጣል። ነፍስና መንፈስን ይለያል። ቀጥሎስ ምኞትና ሐሳብን ለይቶ ይወጋል። መንፈስና ነፍስ ላይ፣ ዕውቀት፣ ስሜት፣ ፈቃድ ላይ ሲመጣ፣ ከዛ ምኞት ዲዛይር ላይ፣ ምኞትና ሐሳብ ላይ ሲመጣ እየገነጣጠለ ይወጋዋል አለ።